በጣም ያሳዝናል። ሁሉ ነገር ለበጎ ነው። ሀይሚዬ ይህን ከባድ ጊዜ አብረን እናሳልፋለን። ምን አገባክ? ሲጀምር ምን ያገባሃል ማለት ነው በሀይሚና በብሩኬ መሀል? ሀይሚዬ እኮ ብትጠበስም አትሸትህም ማለት ነው። ሪሊዮን እና ሀይሚዬ ዛሬ ላይ ከአንተ ጋር ራሱ ፕራንክ የምትሰራው ነገሮችን ለመሸፈን ነገሮችን ከለላ ለማድረግ በሚለው ነው እንጂ ቦታ ኑሯትም አንተን አሰማህም አታዳምጥም። ሲቀጥል ደግሞ ብዙዎቻችሁ ዳኒ ሮስት በሚለው ነገር መናደድ እንዳሌለባችሁ ነው። ለምን እሱ ያው የፈመሰው ሰው በማዋረድ ስራው ነው። በቃ ሰው በማስለቀስ ላይክ ነው። ግን አንዳንዴ ዳኒ ቆም ብለህ ማሰብ ያለብህ የመዳም እምባይ እንደ ዋዛ ነው ያልየከው ዋጋህን ታገኛለህ ማለት ነው። እምባይ ስደት ላይ ሆነው የሚያለቅሱ እህቶች ያኒ ቲንክ ማድረግ አለብን ማለት ነው። ሪስፔክት ይኖረክ ለተመልካች ለኦዲንስ ሪስፔክት ይኖረክ። እንደዚሁም ደግሞ በኢንስታግራም ገጽ ላይ ኤች ብሎ የመሸኛ እንትን ብለዋል ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የኔና ልዩና ቻናል ተከታታዮች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁልኝ ወይ? ሰላማችሁ ባላችሁበት ብዙት ይበልኝ። ባይዘው የስተርዴይ ሀይሚ ቤት የተለቀቀው ቪዲዮ በጣም ቢያሳዝንም መጨረሻው ከብዙ ፈተና ከብዙ ድካም በኋላ እንዴት ነው ወርቅ እንደዛ ማለት ነው። እና መልካም እንደሚመጣ ተስፋ አለኝ። ሪሊዮን ግን ብዙ ሰው የታዘብኩበት ሰዓት ነው። ማን ሚዲያ የምትባል ሶስናን ከብሩክ ጋር አስረግዛው ላይክ እንደዚህ ያኔ ምን ያህል ለሴት ልጅ ያላቸው ክብር የወረደ ሪሊዮን ሴት ሆናችሁ ማለት ነው። እና ሀይሚዬ በየስተርዴይ ምንም ያጠፋችው ነገር የለም። የሚሰማትን ስሜት ኦፕን ሆና ተናግራለች። የስተርዴይ ቪዲዮ ሪሊ ቪዲዮ ነው፣ ድራማ አይደለም፣ ትክክለኛ ቪዲዮ ነው። ሰሞኑ የሚዘዋወረው ይሄኛውን ቪዲዮ የትላንትናውን ቪዲዮ ለመሸፈን ነበር። ኦኬ የሰሞኑ ድራማ ማለት ነው። እና የትላንትናው ቪዲዮ ሁሉ ነገር ለበጎ ነው። ሁላችንም ልባችን ተሰብረዋል። ሁላችንም እንቅልፍ አጥተናል። ግን ነገሮቹ ይመቻቻሉ። የቡታጀራ ልጆች ናቸው፣ የአንድ ሀገር ሰው ናቸው። በዲስከስ ነገሮቹ እና ሀብ ማዘር ገብቶበት ይስተካከላል። ግን የሰው ጥግን ማየት ይቻላል። የሀይሚና የብሩኬ መለያየት ያስደስታችሁ፣ በጣም ትገርማላችሁ። አላህ የስራችሁን ይስጣችሁ። እንዴት የሰው መለያየት ያስደስታል? ሪሊዮን ብሩክን ከሶስና ጋር ያረጋችሁ ላይክ ብሩክ ኦንሊ ፎር ሀይሚ ኦንሊ ፎር ብሩኬ እና ዛሬ መልካም ነገር እንደሚመጣ ነው። አንዳንድ እህቶቼ ደግሞ መልካም ነገር አዲስ ነገር ያለው እነሱ ስናነዳኒ ከመጡማ እኛም ዝም አንል፣ የምንናገረው ነገር ይኖረናል። እነሱ ሰልችተውናል። ዛሬ ላይ እርቅ ይመጣል ነው የኔ ሀሳብ። ስለዚህ ሁላችንም ለበጎ ነው። ሁሉ ነገር ትዕግስት ኖሮን እንጠብቅ ውዶቼ። በዚህ ድምፅ ታቁኛላችሁ። ባይዘው ይሄ የሀገር ስልክ ነው። ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ። የምናየው ነገር በጣም ነው የሚያመው። እንግዲህ ያ ዛሬ በጉጉት ነው የምንጠብቀው ብሩክ ቤት ያለውን ነገር ማለት ነው። እና እንረጋጋ። አስተያየት ስንሰጥ እኩልነት ይኖር። እዚህ ጋር ሀይሚዬ ያጠፋችው ነገር የለም። ምን አጠፋች? አንዳንድ ሴቶች እስቲ ስርዓት ያዙ ማለት ነው፣ ተከበሩ። ሀይሚዬ ያጠፋችው ነገር የለም። በትላንትናው ቀን ብሩኬ ትቷት ሄዷል። ለምንድን ነው ትቷት ሄደው? ዛሬ ጥሩ ነገር ሊመጣ ስለሆነ ነው እንጂ ሀይሚዬ እውነት ልትለየ ከሆነ በዚህ መልኩ ባይ ባይ ብሎ አይሄድም። እሱ ቤት ሰርፕራይዝ ሊኖር ይችላል። ሀይሚዬ እንዴት ነው ዱባይ ሲሄድ የሆነችው? አፍቃሪ እንደዛ አይደለም። ብሩኬ ያፈቅራታል። ኦፍኮርስ ግዴታ ይፋ ፍቅሩን ባያደርግም እንደሚያፈቅራት አንደርስታንድ እናደርጋለን። ስለዚህ በትላንትና ዕለት እንደዚህ ቻው ብሎ ሄደው እንደ ኖርማል ጊዜው ለምንድን ነው ዛሬ በኃይለኛ ብሩክ ቤት አዲስ ነገር ይኖራል ነው። ስለዚህ እንታገስ፣ ትዕግስት ይኖረን። 20 ምናምንም ቀን ታግሰናል። ነገ የምናፍርበትን ቪዲዮ አናስተላልፍ። ቴንኬሮ ነው ሀይሚ ብሩክ ሀይሚ ኦንሊ እና ብዙ ነገር ሆናለች ሀይሚዬ። ገባችሁ? እውነት ነው ብላችሁ የምታወሩት እንኳን ማለትም ዛሬም ተጣልቷል የሚባል ነገር ያኔ አይታረቁም። እንዴት ነው ዝም ብሎ ሄደን እሱ ዱባይ ሲሄድ እንዴት ነው የሆነችው? ስለዚህ ይሄኛው ሀይሚና ብሩኬ ዛሬ የሚያደርጉት እውነተኛ ታሪክም ቢሆኑ ይታረቃሉ። ለምን ብሩክ ቤት ይታረቃሉ ነው የኔ ሀሳብ። እና መልካም ነገር ደግሞ አስቡ ውዶቼ። ከምር ተጣልተዋል ብላችሁ ዝም ብላ በቃ እኛ ራሳችንን አመመን። አይጣሉ ይታረቃሉ በሉ እንዴ። ብሩኬ ቤት አዲስ ነገር ይመጣል። እስቲ ሶስናና ዳኒን ተመልሶ ዛሬ ያምጣት። ሪሊውን ነው መነግራችሁ። ዝም አንልም። በቃ ስለነሱ አንፈልግም። ሶስናና ዳኒን ዛሬ አዲስ ነገር ዋይ እና አዲስ ነገር እንደሚኖር ተስፋ አለን።
ሰዓቱ በጣም ሌላ ቀን ውዶች ተጨንቀናል። ዱዓ እናድርግ ብሩክ ቤት እስከሚለቀቅ እንጠብቃለን። እውነት የሚለያዩ ከሆነ ብሩኬ በዚህ መልኩ እንትን አይልም። እሷ እንዴት ነው ዱባይ ሲሄድ እንዴት እየሆነች እንደነበር አልነበር ትዝ አይላችሁ? ስለዚህ ዝም ብሎ መለያየት የለም፣ ይታረቃሉ፣ ወደ ሰላም ይመጣሉ። መልካም መልካም ነገር እናውራ፣ መልካም ነገር እናሰራጭ። ነገ የምናዝንበት ጊዜ እንዳሁን እኔ በጣም ርቆኛል ሰዓቱ፣ የብሩክ ሰዓት ሊሆን ከምር እና እንግዲህ ሀይሚዬ ማይስዊት እንወዳቸዋለን። የእናንተ ሁለታችሁ ፍቅራችሁን ነው የናፈቀን። እንድትታረቁልን ደግሞ ተስፋ አለን። ኦዲየንስ በጣም ነው የተረበሸው ከምር፣ አብሶ ቲክቶክ ላይ። እኛስ ዩቲዩብ ላይ እየጫን ነው፣ ቲክቶክ ያሉት በጣም ነው የሚያዝኑት። ብዙ ጊዜ ሁላችንም አልቀሰናል በየስተርዳዩ ሰዓት እና መልካሞች ናችሁ፣ እንወዳቸዋለን፣ እናከብራቸዋለን። ለኦዲየንስ ብላችሁ ወደ ሰላም እንድትመጡልን እንለምናችኋለን ማለት ነው። ይሄን ይመስላል ውዶቼ። እንግዲህ የታሰረው 6 ደቂቃ ነው። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁ ብትጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ